ስጦታ አለሽ፣ ትልቅዬ ስጦታ አለሽ። ያ ስጦታ የሚሰጥሽ ደግሞ በእውነት ሩታ በጣም ታሳፍሪያለሽ። በጣም ነው የምታሳፍሪ። በእውነት አሳፋሪ ዘመዶችም ያለሽ ባለጌዎች ናቸው። በእውነት ሩታ በጣም የምታሳፍሪ። በእውነት አብርሃም በእውነት አንገት አትድፋ። በእውነት እንደዚህ አይነት ትዳር እኔ ባገኝ እግሩን አጥቤ ነው የምኖረው። እውነቴን ነው የምልሽ። እና እንደዚህ አይደረግም ለወደፊትሽ ማለት በጣም ነውር ነው እንዴ። ይቅርታ ብታረግለት ምንድን ነው ችግሩ? ምንድን ነው? ከክርስቶስ ታዲያ ምኑን ተማረ? እኛ ክርስቲያኖች ታዲያ ምንድን ነው ትምህርታችን? እስቲ ክርስቲያን መሆናችን ታዲያ ምኑ ጋር ነው ትርጉሙ? አንዳንድ የምትናገሪ ቃላቶች በእውነት ለይቅርታ ራሱ አይጋብዙም። ተይ፣ እንደዚህ መሆን ጥሩ አይደለም።